ስለ ኢየሱስ ክርስቶስ ቅዱስ ሥጋውና ቅዱስ ደሙ መረዳት ያሉብን መሰረታዊ 5 ነገሮች አሉ በጥቂቱ። የመጀመሪያውና አንደኛው የኢየሱስ ክርስቶስ ሥጋና ደም መለኮት የተዋህደው የአምላክ ሥጋና ደም ነው። ይሄ የምናምነውም የምናስተምረውም ነው። ይሄን ስንል ዝም ብለን አይደለም። እስቲ መጽሐፍ ቅዱሳዊ መረጃዎችን እየጠቀስን እንነጋገር። የመጀመሪያውና አንደኛው ጌታችን ኢየሱስ ክርስቶስ ለሐዋርያት በሚያቆርብበት ሰዓት በዚያች ምሽት ምን አለ? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንዲህ ይላል። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ ይላል። አሁን በደንብ አስተውሉ። በጌታ እጅ እስኪያዝ ድረስና እስኪቀደስ ድረስ እንጀራ ነው የሚለው። ስለዚህ ምን ይላል? ያንን እንጀራ ምን አረገው? ባረከው ይላል። ከባረከው በኋላ ምን ይላል? ጌታችን ያንን እንጀራ ለሐዋርያቱ ሰጠና ምን አለ? ይህ ሥጋዬ ነው አለ ይላል። በደንብ አስተውሉ። ከተባረከ፣ ከተቆረሰ፣ ከተቀደሰ በኋላ ይህ እንጀራዬ ነው አይደለም የሚለው፣ ሥጋዬ ነው የሚለው። ምን ማለት ነው? በጌታ እጅ ከተያዘና ቀድሶት ባርኮት ካገኘ በኋላ ቀጥታ ወደ ሥጋነት ተለውጧል ማለት ነው። እውነት ነው። ሲያዩት እኮ እንጀራ ነው ግን አማናዊ ሥጋው ሆኖ ተለውጧል። በማ በኢየሱስ ክርስቶስ። ይቀጥልና ደግሞ ስለ ደሙ ሲናገር እንዲህ ይላል። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው ያለው። አሁንም ልክ እንደዚሁ እንደ ሥጋው ደሙ መጀመሪያ ወይን ነበረ በጽዋ የተቀመጠ። ክርስቶስ ሲቀድሰውና ሲባርከው በክርስቶስ እጅ ሲያዝ ቀጥታ ወደ ደምነት ተቀይሯል። ዛሬም ካህናት አባቶች ቤተ መቅደስ የሚያቆርቡት እኛ የምንቀበለው የክርስቶስ ሥጋና ደም አማናዊ የአምላክ ሥጋና ደም ብለን የምናምነው ነው። በዚህ ጉዳይ ላይ እስቲ እነ ቅዱስ ዮሐንስ አፈወርቅና ቅዱስ ኤፍሬም የተናገረውን ነገር ልንገራችሁ። ቅዱስ ዮሐንስ አፈወርቅ ምን ይላል? በድርሳኑ ላይ ሲናገር ይህ በገበታው ላይ የሚታየው ማለትም ካህናት በቤተ መቅደስ የሚሰዉትን የሚታየው ሥጋ በመላእክት ዘንድ የሚመለከውና መለኮት የተዋህደው ያው ራሱ ሥጋ ነው ይላል። ኦርቶዶክሳዊት ቅድስት ቤተክርስቲያን ክርስቶስን አንድ አካል አንድ ባህሪ ብላ የምታምናትና ያቺ ትስብእት ያቺ ሥጋ በቃል ገንዘብ የቃልን ክብር ገንዘብ አድርጋ የባህሪ አምላክነትን ገንዘብ አድርጋል። ለዚህ ነው ቅድም የፍጡር ሥጋ ሲሆን የፈጣሪ ሥጋና ደም በልተን ጠጥተን ወጣን የምንለው። በዚህ አንጻር ካየነው ምን እያለን ነው? ቅዱስ ዮሐንስ አፈወርቅ ያቺ በመላእክት የምትመለክ ናት። ስንሰግድ ራሱ ቅዳሴ ላይ ድርገት ሲፈጸም ቅዱስ ቅዱስ ተብሎ ሲወጣ የክርስቶስ ሥጋና ደም የምንሰግደው እኮ የጸጋ ስግደት አይደለም፣ የአምልኮ ስግደት ይቀርብላታል። ቃል መጥቶ ሲዋሃዳት ከቃል ገንዘብ ያላገኘችው ክብር የለም። አምላክነት፣ ፈጣሪነት፣ እግዚአብሔርነት ተነግሮላታል። እና አንዱ ቅዱስ ዮሐንስ አፈወርቅ የሚለው ይሄንን ነው። ይቀጥልና ያው ሥጋ ነው፣ በመሰዊያው ላይ የምታዩት ህብስት መለኮታዊ እሳት ያለበትና ኃጢአትን የሚያቃጥል የክርስቶስ ሥጋ ነው በማለት ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ ይናገራል። ቅዱስ ኤፍሬም ደግሞ እንዲህ ይላል። የሶርያው ሊቀ ጳጳስ ጌታ ሆይ መለኮትህ ከሥጋ ጋር ተዋህደዋል። ስለዚህ ሥጋህን ስንበላ መለኮትህን በቅንፍ እሳትን ይለዋል እንቀበላለን። በውጭ ህብስት ነው፣ በውስጥ ግን መለኮታዊ እሳት ነው አለ። ስናየው ህብስት ነው ሲታይ፣ ግን በውስጡ መለኮትነት ያለው ነው። በቅዳሴ ከብሮ ውስጡ እሳታዊ መለኮትነት ጌትነትን ያገኘ ነው ማለት ነው። ይቀጥላል። ይህ መለኮት የተዋህደው ሥጋ ለምዕመናን የህይወት መድኃኒት ነው በማለት ቅዱስ ኤፍሬም አድንቆ ይናገራል። ሁለተኛ የምንቀበለው የክርስቶስ ሥጋና ደም ካህናት በቤተ መቅደስ የሚሰጡት ቁርባን በመስቀል ላይ ከተፈጸመ ወይም ክርስቶስ በመስቀል ከሰጠው ሥጋና ደም ጋር አንድ አይነት ነው። ምን ማለት ነው? ሐዋርያት ከቆረቡት ጌታ ቆርሶ እንካችሁ ብሎ ከሰጠው ሥጋና ደም ጋር አንድ ነው፣ ልዩነት የለውም። ያው ራሱ ነው። ይህን ስንል ምን ማለታችን ነው? ምን ማለት ነው? ዛሬ በየቤተ መቅደሱ በየቀኑ ካህናት ባርከው ቀድሰው በቅዳሴ እግዚአብሔር በሚያውቅ ስልጣኑ ያንን አማናዊ ሥጋና ደም ሲያደርገው ወይም ሲፈጸም በየቀኑ ክርስቶስን ቤተክርስቲያን እየሰቀለችው ነው ማለት አይደለም። ስቅለት አንዴ ነው፣ ሞቱም አንዴ ነው፣ ትንሣኤውም አንዴ ነው። ነገር ግን አንድ ጊዜ የፈጸመልን ወይም የሰጠን በመስቀል ላይ ሥጋና ደሙን በዓለም ሁሉ አብያተ ክርስቲያናት ሲሰጥ እንደሚኖር አምነን የምንቀበለው ነው። በዚህ ጉዳይ ላይ እስቲ ዕብራውያን ላይ ጳውሎስ ያለውን ላንሳላችሁ። ዕብራውያን 7:27 ላይ እርሱም እንደዚያ ሊቀ ካህናትን አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም ማለት። ይሄ የኦሪት ካህን ነው። የኦሪት ካህን ስለ ራሱ ኃጢአት ያቀርባል። ኃጢአት ስላለበት የነቢይ ባይኖርበት የሐልዮ ቢያንስ አይታጣም። እንደዚህ ያለ ሊቀ ካህን ያለው ክርስቶስ የባህሪ አምላክ ነው። በራሱ ሊቀ ካህን ብሎ የመጣ አምላክ ነው። ስለዚህ ኃጢአት የሚነገርለትም አምላክ አይደለም። ስለ ራሱ የሚያቀርበው መስዋዕት የለም ለኛ እንጂ።
ይልና ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓል። ምክንያቱም ደግሞ ክርስቶስ ራሱ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ በራሱ ሊቀ ካህንነት ወደ ራሱ መስዋዕትን ያቀረበ ቅዱስ አምላክ ነው። ስለዚህ ይሄ አንድ ጊዜ ተፈጸመ ነው። ዕብራውያን መልእክት ምዕራፍ 9 ቁጥር 12 ላይ ደግሞ እንዲህ ይላል፣ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየልና በጊደር በጥጆች ደም አይደለም በማለት ይናገራል። ስለዚህ ምን ማለት ነው? ክርስቶስ አንድ ጊዜ የሰጠውን ስጋና ደም ካህናት ያንን አንድ የሆነውን የክርስቶስ ስጋና ደም ለዓለም ሁሉ ምዕመናን ሲሰጡ የመኖራቸው ምስጢር ነው። ስለዚህ ካህናት ዛሬ ያ ራሱን ክርስቶስ የቆረሰው ስጋና ደም ነው እንጂ የሚሰጡት በዓለም ላይ ያንን ሲያድሉት ይኖራሉ እንጂ አዲስ ስቅለትን ይፈጽማሉ ማለት አይደለም። ይሄን በደንብ መረዳት ያስፈልጋል። በዚህ ጉዳይ ላይ ታዲያ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ በመሰዊያው ላይ የምናየው ይላል ካህኑ ሲሰዋው በቤተ መቅደስ በመሰዊያው ላይ የምናየው ክርስቶስ በመስቀል ላይ ከተሰቀለው ጋር አንድ ነው። ያ በሰማይ በመላእክት የሚመለከው ስጋ ዛሬ በእጃችን የምንዳስሰውና የምንመገበው እርሱ ነው አለ። የምንዳስሰው ሲል ያው እርሱ እንደ ካህንነቱ እያወራ መሆኑን እንረዳ። ይህ ምግብ ይላል የክርስቶስ ስጋና ደም ነፍሳችንን እንደ አንበሳ የሚያስፈራና መለኮታዊ ኃይልን የሚያጎናጽፍ ነው ይለዋል። አጋንንት ሲሰሙት ሲያዩት እንኳን የሚፈሩት ነውና ይሄን ሁለተኛ መረዳት ያስፈልጋል ማለት ነው። እንደውም ቅዳሴ ማርያም ላይ አባ ሕርያቆስ እኮ ከእርሱም ጋር በላን ጠጣን ይላል እኮ። አሁን እኛ ክርስቶስን የት አግኝተነው ነው? ከሐዋርያትስ ጋር የት ተገናኝተን ነው አብረን የቆረብን? ዛሬው ካህን ቤተ መቅደስ ያለው ውክልናው የክርስቶስ ነው። ክህነቱ ከክርስቶስ ያገኘውም ልክ ከሐዋርያት ሲቀባበል በመጣ በአፖስቶሊክ ሰክሴሽን እኛ ደግሞ ሐዋርያት ነን። ምክንያቱም ያንኑ ስጋና ደም እነሱ ከተቀበሉ እኛም ዛሬ በስጋው ደግሞ ከነሱ ጋር አንድ ሆነናል ማለት ነው። ስለዚህ ከዚህ አንጻር ነው። ሶስተኛ የክርስቶስ ስጋና ደም ወይም ቁርባን የዘላለም ሕይወትን የሚያሰጥ ነው። እንደ ስጋዊ መብል አንዴ በልቶት የሚጠፋ አይደለም። ደግሞ ትንሽ ከፍ ሲል እንደ ዝክር ህብስትና ዳቦ አይደለም። አሁን አንዳንዶች ባለ መረዳት በእውቀት ማነስ ለዝክር ለቅዱሳን መታሰቢያ የሚደረግን ህብስትና ውሃ ልክ እንደ ክርስቶስ ስጋና ደም ይመስላችኋል። እኛ ቤተክርስቲያን እንደዛ ብላ አታስተምርም። ይልቅ ግን የማቴዎስ ወንጌል ምዕራፍ 10 ላይ እንደተጻፈው ከነዚህ ከታናናሾቹ መካከል በአንዱ ስም ደቀ መዝሙር መታሰቢያ ያላደረገ መታሰቢያ አይዘነጋበትም እንዳለው የቅዱሳንን በረከት የምናገኝበት በምልጃቸው ጸጋ የምንጎናጸፍበት ያንን በማሰብ ነው እንጂ በረከተ ረድኤቱ ባለፈ እንደ ክርስቶስ ስጋና ደም አማኔ ህብስትና ወይን ነው ብለን አይደለም። ይህ መጠንቀቅ ያስፈልጋል። ስለዚህ ምንድነው ከታይ ዘላለም ሕይወትን ያሰጣል። በዚህ ጉዳይ ላይ ዮሐንስ 6:56 ላይ ምን ይላል? ከሰማይ የወረደ እንጀራ ይህ ነው፣ አባቶቻችሁ መና በልተው እንደሞቱት አይደለም። ይህ እንጀራ የሚበላ ለዘላለም ይኖራል ነው ያለው። ለዘላለም ይኖራል ማለት በገነት በመንግስተ ሰማያት ማለቱ ነው። ቅዱስ ኤፍሬም ምን ይላል? ሶርያዊ አባት በዚህ ጉዳይ ላይ ጌታችን ሆይ ይላል፣ አንተን የሚበላ በውስጡ ሕይወትን ይይዛል፣ አንተን የሚጠጣ ጥማቱ ለዘላለም ይረካል። አንተ በልባችን ውስጥ የምትኖር ሕያው እንጀራ ነክ። አንተን የተቀበለች ነፍስ የመለኮት መዓዛ ታወጣለች በማለት ይናገራል። አራተኛ በትንሣኤ ሙታን በክብር ይነሳል። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። አራተኛው የክርስቶስ ስጋና ደም ክርስቶስ በእኛ ውስጥ እንዲኖር ያደርጋል። ዮሐንስ 6:56 ላይ ምን አለ? ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሏል። አምስተኛውን የመጨረሻው አጋንንት ጸላኢ ሰይጣን አይችለውም። ካህኑም ይላል እኮ ይህ አጋንንት ሊቀርቡት የማይቻል እሳት ነው የሚለው። ለዚህ ዛሬ አንድ ሰው ፍቶታት እኮያት ቢጸናበት በጭንቀት በተለይ አሁን በዚህ ዘመን አብዛኛው ሰው ጭንቀት ውስጥ ነው ያለው እና እንዲህ አይነት ችግሮችን ዓለም ላይ በጣም ማስታገሻ የሚሆኑ ነገሮች ሊኖሩ ይችላሉ። እንደ ክርስቶስ ስጋና ደም ዘላቂ መፍትሄ የሚሰጥ የለም።